ሀይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? አለሁኝ አልሐምዱሊላህ። በመላው ዓለም የምትገኙ ትውልደ ኢትዮጵያውያን እጅግ በጣም አመሰግናለሁኝ ለማለት ነው ዛሬ የመጣሁት ማለት ነው። ዋንኬ ገብተናል ማለት ነው እና እጅግ በጣም ደስ ብሎኛል ማለት ነው። ደስታዬን እንድትካፈሉ ቪዲዮ ልሰራላችሁ ተገደድኩኝ ማለት ነው። ምክንያቱም እናንተ ናችሁ እያበረታታችሁ አይዞሽ በርቺ፣ አንቺም ዋንኬ ትገቢያለሽ፣ እንደ ሰው አንድ ቀን ፌመስ ትሆኛለሽ፣ በርቺ እህታችን እያላችሁ ያበረታታችሁ እጅግ በጣም 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 አመሰግናለሁ ማለት ነው። የምሬ ነው ብላችሁ ቃላት የለኝም። ወላሂ የምሬ ነው። በጣም ነው ደስ ያለኝና አመሰግናለሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች፣ የኔ ሁሉ ነገሮችና ላመሰግናችሁ ነው የመጣሁት። የማመሰግንበትም ቃል አጣውኝ ማለት ነው። የምሬን ነው ብላችሁ ወላሂ እንዴት ደስ እንደሚሉ ብታዩ ይሆናል አይደለ? የመጀመሪያ ክፍያ የተከፈልኩኝ ያህል ነው የተሰማኝ ማለት ነው። እና በዚህ አጋጣሚ በጣም ደስ እንዳለኝ እና ደስታዬን ላሳወቃችሁ ነው የመጣሁት። የኔ ሁሉ ነገሮች፣ የሀገሬ ልጆች፣ ውዶቼ በቃ ምን ልበላችሁ ሲከፈለኝ ደግሞ እንዴት እንደምቀውጠው እየታየኝ ነው ማለት ነው። ገና 1000 ስገባ ይሄን ያህል ደስ ያለኝ ከተከፈለኝ ደግሞ እንግዲህ መቼም በቃ አለ አይደለም ምን እንደማድረግ ራሱ እያሰብኩኝ ነው ማለት ነው። እና በጣም አመሰግናለሁ። ምን እንደምላችሁ ባላቅም እጅግ እጅግ በጣም አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ብሎልኝ ደስተኛ ሆናችሁ እንድትኖሩ ነው ሁሌ ምኞቴ ማለት ነው። ማንንም እንዳይከፋው፣ ማንም መጥፎ ነገር እንዳይደርስበት፣ ስደትም ያላችሁ ሀገርም ያላችሁ አላህ ይጠብቃችሁ በሰፊ ረህመቱ ማለት ነው። እኛ ተዋደን ተደጋግፈን ከሰራን ምንም ነገር እንደማያቅተን እንደማያሸንፈን ያኔ ይታወቃል ማለት ነው። እኛ ደግሞ መደጋገፍ መተባበር ባህላችን ነው እና ይሄ ባህላችን ይቀጥል እንዳይቋረጥ ደስ ይላል በጣም። በተለይ ደግሞ የሰው ደስታ የሚያስደስታችሁ በጣም ቅንቅን የሆናችሁ ልጆች አላችሁ ማለት ነው። በአጠቃላይ ዩቱብ ላይ ያላችሁ ሰዎች እጅግ በጣም ትለያላችሁ ማለት ነው። በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ሁሌም ለእናንተ ጥሩ ነገር እና ኸይር ነገር ነው የምመኝላችሁ ማለት ነው። መጥፎ ነገር አይንካችሁ፣ ክፉ ነገር አይንካችሁ እያልኩኝ ሁሌ ዱዓ አደርግላችኋለሁ ማለት ነው። ይመቻችሁ፣ ሰላማችሁ ብዝት ይበልልኝ። በጣም ሰላም ታበዛውባችሁ አይደለ? ደስ ብሎኝ እኮ ነው የምሬን ነው ብላችሁ በጣም ደስ ስላለኝ ነው። እና አስባችሁታል ገና 1000 ስገባ እንደዚህ ይህን ያህል ፍንድቅድቅ ያልኩት፣ ይህን ያህል የሳቅኩት፣ ይህን ያህል ደስ ያለኝ ተከፋይ ሲሆን በቃ ፌመስ ሲሆን ምናምን ምን ያህል ያኔ ደስታ እንደሚሰማኝ ወይንም ደግሞ በቃ አለ አይደለ በጣም እንትን እንደምል የሆነ ሰክሰስ የሆንኩኝ ያህል ነው የተሰማኝ። እና በኋላ ላይ ደግሞ ጭራሽ ፌመስ ስሆን ምን እንደምሆን እንግዲህ ገና ካሁኑ እየታየኝ ነው ማለት ነው። እና ወሬ አላብዛባችሁ ማለት ነው። በጣም የማመሰግናችሁ፣ በጣም ነው የምወዳችሁ። እንግዲህ አሁን ሰዓት ራሱ ትንሽ ነው የቀረኝ ማለት ነው። ያኒ ትንሽ ነው ስላችሁ ያን ያህል ትንሽ ባይሆንም እያገባደድኩኝ ነው። ሰዓትም ለመሙላት አሁን ተፍ ተፍ እያልኩኝ ነው ማለት ነው። እኔ እህታችሁ፣ እናንተ ብርታቶቼ፣ እናንተ እያበረታታችሁኝ እኔ እየሰራውኝ እንቀጥላለን ማለት ነው። መደጋገፋችን መተባበራችን አይለየን፣ አሁንም ቢሆን ይቀጥል ነው የምለው። እና እጅግ በጣም አመሰግናለሁ። በርቱልኝ። ብርታቶቼ ናችሁ እናንተ፣ ድምቀቶቼ ናችሁ፣ አጋዦቼ ናችሁ፣ ሁሉ ነገሬ ናችሁ። የምሬን ነው የምላችሁ። እናንተን የተዋወቅኩበት ጊዜ እጅግ በጣም ደስ ይለኛል። ካልገባውኝ ጀማዎቼን ካላየዋቸው ደስ አይለኝም፣ ከፍቶኝ ነው የምውለው ምናምን ማለት ነው። እና ሱሶቼ ናችሁ ስላችሁ ከልቤ ነው ማለት ነው። እና በጣም አመሰግናለሁ። ዋንኬ ያስገብታችሁኛል። ጥሩ ጥሩ ነገር ሰርቼ ደግሞ እናንተን በእኔ እንደምትደሰቱብኝ እርግጠኛ ነኝ ማለት ነው። እኔ ዘረኝነት፣ ሃይማኖተኝነት፣ ጎጠኝነት ምናምን ነገር የለብኝም ማለት ነው። አልወድም፣ አስለን አይነካከኝም ማለት ነው። ሁሉንም ዋን ላቭ ኢትዮጵያ በሚለው ነው ማምነው ማለት ነው። እና ኑሩልኝ፣ ሀባይቤ ክበሩልኝ፣ የኔ ምርጦች፣ የኔ ምርጦች፣ ደሞቼ፣ ደምስሮቼ ክበሩልኝ ልላችሁ ነው የመጣሁት። ደስታዬ ወደር የለውም፣ ቃላት ያጥረኛል ማለት ነው እናንተን ለማመስገን። በተለይ ደግሞ ወንድሞቼ፣ አንዳንድ ወንድሞች አላችሁ ማለት ነው የምር ሳትሰለችሁ ማለት ነው። እኔ ላይቭ በገባው ቁጥር ሳትሰለችሁ እየመጣችሁ ከገባውበት ሰዓት ጀምሬ እስከ መውጣ ድረስ
ቁጭ ብላችሁ እኔን ስታጫውቱ ከኔ ጋር ያላችሁንም ቀልዳችሁንም ቁም ነገራችሁንም ስታካፍሉኝ ስታበረታቱኝ ለነበራችሁ እጅግ በጣም ጥሩ ጥሩ ነገራቶች እንዲገጥሟችሁ በህይወታችሁ ደስተኛ ሆናችሁ እንድትኖሩ የያዛችሁት ሁላ ስኬታማ እንድትሆኑ ባሰባችሁት በሄዳችሁበት በያዛችሁት መንገድ ሁላ ጥሩ ጥሩ ነገር እንዲገጥማችሁ ሁሌም ከልቤ እመኝላችኋለሁ ማለት ነው። እና ዛሬ በእናንተ ምክንያት ነው ደስተኛ የሆንኩት ማለት ነው። ለእኔ የደስታ ምክንያት እንደሆናችሁ እናንተን ደግሞ ባልጠበቃችሁት በኩል ደስተኛ ያደርግልኝ፣ ደስተኛ እንድትሆኑልኝ ሁሌ ዱዓዬ ነው ማለት ነው። እና በርቱልኝ። በሌላ ቪዲዮ እስክንገናኝ ደግሞ አሁንም ሰብስክራይብ፣ ላይክ ማድረጋችሁን አትተው ማለት ነው፣ አትዘንጉ። ቀጣይ ደግሞ ሰዓቴን ጨርሼ ሞልቼ ከዛ ተከፋይ ሆኜ እንዲህ መጥቼ ፍንድቅድቅ የምልበት እንደምል ደግሞ ተስፋ አለኝ። ምክንያቱም በጣም አልንቀሳቀስም ብሎኝ ይሄ ቻናሉ አልንቀሳቀስም ብሎኝ በጣም በትዕግስት ታገስኩኝ ምናምን ከኔ ጋር የጀመሩ ልጆች ጥሩ ቦታ እንትን ደርሰዋል ማለት ተከፋይ ሆነዋል ምናምን። እኔ ግን ወደ ኋላ ቀረውኝ ማለት ነው። ምንም ማለት አይደለም ብዬ ታገስኩኝና እኔ ይሄንን ትዕግስት ደግሞ እንድታገስ ያደረጋችሁት እናንተ ናችሁ። እናንተ አይዞሽ በርቺ፣ ዩቱብ እንደዚህ ነው፣ አንድ ቀን ምንድነው ቻናልሽ ሼር ያደርግልሽ እና ከዛ በኋላ ይስተካከላል ሁሉም ነገር፣ ዋንኬ እስከምትገቢ ነው እንጂ ከዛ በኋላ ያለው ነገር ቀላል ነው እያላችሁ በጣም ብዙ አበረታታችሁኛል ማለት ነው። እና ይሄንን እናንተ ናችሁ የሰራችሁት፣ እናንተ ናችሁ ያደረጋችሁልኝ ብዬ ነው ማምነው ማለት ነው። ውስጤ እንደዛ ነው የሚሰማኝ እና በጣም እናንተን ለማመስገን ነው የፈለኩት። በጣም ያን ያለ አይደለ ደስተኛ አድርጋችሁኛል። ብቻ ግን የኔ ደስታ ያስደሰታችሁ እኔን እንደ እህታችሁ አይታችሁ ለመስራት እስከሆነ ድረስ እኛ ከጎንሽ ነን እያላችሁ ባላችሁ በሌላችሁ አቅም ቻናላችሁ ላይ ሼር እያደረጋችሁ ያበረታታችሁኝ በቃ አለ አይደለ ፈጣሪ ይክፈላችሁ፣ ጀዛችሁን ፈጣሪ ይክፈላችሁና እኔም በጣም እንደምወዳችሁና እናንተን ለማመስገን ነው የመጣሁት ማለት ነው። እና በጣም አመሰግናችኋለሁ፣ እወዳችኋለሁ። ኑሩልኝ፣ ክብር በሉልኝ፣ ደስተኛ ሆኑልኝ። የምር ቃላት እያጠረኝ ይሆናል አይደለ ትንፋሽ እያጠረኝ ነው በደስታ ማለት ነው። እና እጅግ በጣም አመሰግናለሁ። በርቱልኝ ሀዋይቤ። አሁን ዋንኬ ብለን ጀምረናል። እንግዲህ ቀጣይ ደግሞ ስንት ኬ እንደምንገባ እንግዲህ ፈጣሪ ነው የሚያውቀው ማለት ነው። ከፈጣሪን ይዘን እናንተን ይዘን ተሰብስበን ወደ ለውጥ ወይንም ደግሞ ጉዞ ወደፊት ለፊት ማለት ነው። እና ይሄንን ይመስላል ማለት ነው። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። ዋንኬ ገብተናል። በጣም ደስ ብሎኛል። ሁሌም በቃ አላቅም እኔ እናንተን የማመሰግንበት ቃላቱን ላይ ያጥረኛል። አመሰግናለሁ፣ አመሰግናለሁ። ኑሩልኝ ሀባይቤ።